ኢትዮጵያውያን የዓለም ሴንሴሽን መሆናቸውን ቀጥለዋል ካሉ ፑቲክን ሁላችሁም ሰምታችኋል። እንደዚሁም ያቡ አርትን ጨምሮ ማለት ነው ስለ ኢትዮጵያ በዓለም ላይ በሰፊው እየተወራ ይገኛል። ቃሉ ፑቲክም በርካታ ሰዎች እሱን እየፈለጉት ይገኛሉ። እናንተም ስለሱ መረጃ አላችሁ። ያቡ አርትም እንደዚሁ ማንቸስተር ሲቲን ጨምሮ እንደ ኤሲ ሚላን ያሉ ክለቦች እንግዲህ ጓደኛ አድርገውታል። ኮላብ እያደረጉም ነው ፖስት የሚያደርጉትም ትልቅ የተባለ ስራን እየሰራ ይገኛል። አሁን ደግሞ በተሰማ መረጃ ትሬቨር ኖ እንግዲህ ኮሜዲ ሾውን አቅርቦ ሲዘጋም በኢትዮጵያ ሙዚቃ መዝጋቱ በዓለም ዙሪያ ላይ መነጋገሪያ አድርጎታል። ቪዲዮውን ልጋብዛችሁ። Let's